ማርያምን ወላሂ ሙስሊም ነሽ? አዎ ድንግል ነሽ? አይደለም። ውሸት አትወድማ? ውሸት አልወድም፣ እውነት ነው። ግን ያን ነገር ነው የሚመቸኝ። ስትቆዩ ምን ታረጋላችሁ? ኖ እንዴት መሰለህ፣ እኔ እና እሱ እንደተዋወቅን ነው እኔ ወደ አረብ ሀገር። ሌላ ሀገር ነሽ? እሱ ኢትዮጵያ ነው፣ እኔ ደግሞ ኳታር ነው ያለሁት። ብር ትልኪለታለሽ? እየሰራ ስለሆነ አልክለት። እኔ ቤተሰብ አስተዳዳሪ ነኝ። እናቴ የመጀመሪያ ልጅ ነኝ። ከኔ በታች ደግሞ 3 አሉ። እናቴ ነው የማግዘው። እንዴት ተዋደዳችሁ ታዲያ? በእድሜ ሊበልጥሽ ወንድጋ እንዴት ነው? እኔ እንጃ፣ ኃይለኛ ነው እና ኃይለኝነቱን ወደድኩት። ኮስተራ ነው፣ ኃይለኛ ነው፣ በጣም ኃይለኛ ነው። እኔ ላይ አይደለም ያኔ እንዴት ነው ከሰው እንኳን ስጨቃጨቅ ወይም የሆነ ሰው እንኳን እንዲህ ኮስተር ብሎ እንኳን ካየኝ ያ ነገሩ ይመቸኛል፣ ያከብረኛል እና የምለው ነገር ይሰማኛል፣ ያዳምጠኛል፣ ትሪት ያደርገኛል ምናምን ያ ነገር ተረም እንዴ ልውጣ? አረዳድሽ በጣም ገብቶ እንትን ደስ ብሎኝ ኢኖሰንት የሆነ እንትን ያለሽ እና የሆነ ፒውር የሆነ ልብ ያለሽ ይመስላል። አዎ በጣም አልገባኝም። ኮሜንት እየጻፉ ነው። ምኑ ነው ያልገባኝ? እስቲ አስረዳኝ። ኳታር ስመጣ ላገኝሽ እፈልጋለሁ። ችግር የለውም፣ አገኝካለሁ። እውነት ወላሂ አግኝቼ ማለት ከአንተ በላይ እኔ ስለማውቀው በሌላ ነገር አይደለም። ሰራሩን ተጠቅመሽብኝ እንዳትጥኝ ነው። ተጠቅመሽብኝ እንዳትጥኝ። አረ እንደዛ እንኳን አላረግም። ምር ወላሂ እና ደግሞ ስላስገባኝ አመሰግናለሁ። ደስ ብሎኛል ስላስገባኝ። እኔም ደስ ብሎኛል። ምንም ነው የምትወጂልኝ ከኔስ? አንዳንድ ሴቶቹን ልክ ልካቸው ስትነግራቸው ደስ ይለኛል እና ውሸት ስለማትወድ። ሌላስ? ያኔ የሚደብረኝ ነገርም አለ። በፊት አልወድህም ነበረ። እንዴት ነው ለሴት ልጅ ሪስፔክት ያለክ አይመስለኝም ነበረ። ግን አሁን እየቆየው ያኔስ ሳይክ ትክክለኛው ነገር ነው የምትናገረው። ራቆተኛ እዛ ደረጃ እንኳን አንደርስም፣ ግን በቃ ልንገርክ ብዬ ነው። እሺ ናኒ በቃ ፍቅረኛ የሌላቸውን ሴቶች ማስገባ አለው ከታች ታባረጋለህ። እሺ እኔ እናት እሺ አንተ ታፕታፕ እያደረጋችሁ ታፕታፕ አርጉ፣ ሼር አርጉ።